ውድ የአይሲቲ ተማሪዎች እንግዲህ ይሄኛው ኢንተግሬት ዳታቤዝ ዊዝ ዌብሳይት የሚባለው ኮርስ ነው። ይሄ ኮርስ ሌቭል 3 ላይ ካሉት የዌብ ዴቨሎፕመንት ኤንድ ዳታቤዝ አፕሊኬሽን ዲፓርትመንት ላይ ካሉት ኮርሶች አንዱ ነው። እንደ ዌብ ዴቨሎፕመንት ኤንድ ዳታቤዝ አፕሊኬሽን ተማሪነታችሁ ይቺ ኢንተግሬት ዳታቤዝ ዊዝ ዌብሳይት የምትለው ኮርስ በጣም ወሳኝና ደስ የሚል ኮርስ ነው። በዚህ ኮርስ ስር 3 ዩኒቶችን ወይም ለርኒንግ አውትካሞችን እናያለን። እነዚህም የመጀመሪያው ዌብሳይት ቱ ዳታቤዝ ኮኔክሽን የሚለው ነው። ስለዚህ እዚህ ዩኒት ላይ ወይም እዚህ ለርኒንግ አውትካም ላይ ዋና ኦብጀክቲቭ ምንድነው? ዌብሳይት ላይ ሆነን ወይም ኤኒ ብራውዘር ከፍተን ፎርም ዲዛይን አድርገን እዛ ፎርም ላይ የምናስገባው ዳታ ወደ ዳታቤዙ እንዴት ብሎ ይገባል የሚለውን ነገር በደንብ የምናይበት ይሆናል ማለት ነው። ከዛ ቀጥሎ ያለው ለርኒንግ አውትካም ወይም ዩኒት ሪትራይቭ ዳታ ፍሮም ዳታቤዝ ኤንድ ዲስፕሌይ ኦን ዌብ ፔጅ ነው የሚለው። ስለዚህ ያስገባነውን ዳታ ብራውዘር ላይ ሆነን ወደ ዳታቤዙ ያስገባነውን ዳታ እንዴት አድርገን ሪትራይቭ እናደርጋለን፣ እንዴት አድርገን ዲስፕሌይ ማድረግ እንችላለን የሚለውን በዚህኛው ለርኒንግ አውትካም ላይ እናያለን። ሶስተኛው ለርኒንግ አውትካም ወይም ዩኒት ደግሞ በዚህ ዩኒት ኦፍ ኮምፒተንሲ ስር ዳታቤዝ ዩዘር ኢንፑት ማኒፑሌሽን የሚል ነው። እዚህ ላይ ክሩድ የሚለውን ኮንሴፕት በደንብ የምናይበት ነው። ሃው ቱ ክሬት፣ ሃው ቱ አፕዴት፣ ሃው ቱ ዲሊት ኤንድ ሃው ቱ ሪትራይቭ ዳታ የሚሉትን በአጠቃላይ የምናይበት ኮርስ ይሆናል ማለት ነው። ስለዚህ መልካም የስልጠና ጊዜ እንደሆነላችሁ እመኛለሁ። ይህን ቪዲዮ በትክክል ካያችሁ ሁሉንም ከጨረሳችሁ ጥሩ የሆነ ግንዛቤ ትይዛላችሁ የሚል እምነት አለኝ። አመሰግናለሁ።